የጠላት ኮማንደሮችና የጦር ኦፊሰሮች ያለቁበት የወለጋው ትንቅንቅ ዛሬም በድል እየገሰገሰ ነው። የወለጋ ቤዛ ማንሻ ሰይድ እስከ ጌጤ ግርማ መብረቅ ክፍለ ጦር ከታፍራ ለሙሳ ተናው ክፍለ ጦር ከአንገር ጉትንና በጀ ጥበቡ ነበልባል ክፍለ ጦር የተውጣጡ አርበኞች በወሰዱት የደፈጣ ጥቃት በርካታ ጀብዶችን ሰርተዋል። በዝርዝር እንመለከተዋለን። በምዕራብ አማራ ጎጃም ቀጠና በብር አዳማ ብስከን በሰከላ ሽፋ አካባቢዎች ላይ በተደረገው ተጋድሎ በርካታ የአገዛዙ ወታደሮች ሲደመሰሱ 9 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር መዋሉ ታውቋል። ሌላኛው ዝርዝር ጉዳያችን ነው። ዘክረ ጀነራል አሳምነው ጽጌ በደማቅ ድል ተከብረዋል። ጠላት የአማራን አርሶ አደር ለመውረር እንደ አዲስ እቅድ አውጥቶ ቢንቀሳቀስም በየሄደበት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን እያስተናገደ ይገኛል። ጀነራል አሳምነው ጽጌ በታሰበበት በዛሬው የድል ውሎ በጎጃም ምድር የቴዎድሮስ ዕዝ በርካታ ጀብዶችን ሰርቷል። እናስቃኛቸዋለን። የአፋብን ምኒልክ ዕዝ ወሎ ቤት አማራ ደግሞ 101ኛ ኮር 35ኛ ክፍለ ጦር ከስርዓቱ ጨፍጫፊ ጦር በመክዳት ፋኖን ለተቀላቀሉ የሰራዊት አባላት የፖለቲካ ስልጠና በመስጠት ወደ ትግሉ እንዲቀላቀል አድርጓል። የ49ኛ ክፍለ ጦር ሁለተኛ ሻለቃ ደግሞ በአገዛዙ ሰራዊት ላይ መብረቃዊ ጥቃት ፈጽመው ድል መጎናጸፉን አስታውቋል። በተለያየ አቅጣጫ የመጣውን የአገዛዙ ሰራዊት መብረቃዊ ጥቃት በመሰንዘር ወደ መጣበት እንዲመለስ ስለማድረጉም ነው የተሰማው። እንነግራችኋለን። ውድ አድማጭ ተመልካቾቻችን ከዋስ ሚዲያ እነዚህ መረጃዎች በዝርዝር እየነገርናችሁ ቆይታ የምናደርግ ይሆናል። እናንተም የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ለብዙዎች ተደራሽ እንዲሆን የበኩላችሁን አስተዋጽኦ እንድታደርጉ በአክብሮት እየጋበዝኩኝ መረጃዎቹን በዝርዝር እነግራችኋለሁ። የጠላት ኮማንደሮችና የጦር ኦፊሰሮች ያለቁበት የወለጋው ትንቅንቅ ዛሬም በድል እንደቀጠለ ነው። በአፋብን ወለጋ ቤዛ ማንሻ ሰይድ እስከ ጌጤ ግርማ መብረቅ ክፍለ ጦር ከታፈራ ለሙሳ ተናው ክፍለ ጦር ከአንገር ጉትን ክፍለ ጦርና ከበጀ ጥበቡ ነበልባል ክፍለ ጦር የተውጣጡ አርበኞች በወሰዱት እርምጃ የጠላት ብልጽግና ኃይልን አከርካሪ ሰብረው አንጸባራቂ ድል መቀዳጀታቸውን እዙ በህዝብ ግንኙነት መምሪያው በኩል አስታውቋል። በአንሻ ሰይድ እዚያ በጀ ጥበቡ ነበልባል ክፍለ ጦር አርበኞች ጉትን ከተማ ዙሪያ በፈጸሙት የቁረጣ ሽምቅ ጥቃት በርካታ ወታደሮችን መደምሰስ ችለዋል። በምስራቅ ወለጋ ዞን መነሻውን ከአንገር ጉትን ከተማ አድርገው ወደ ሊሞ ወረዳ ፊት በቆ በመግባት ንጹሃን ላይ ጭፍጨፋ ልንፈጽም ሲገሰግስ በነበረው የጠላት ኃይል ላይ የደፈጣ ጥቃት ተፈጽሟል። የበጀ ጥበቡ ክፍለ ጦር አርበኞች ከአንገር ጉትን ከተማ በቅርብ ርቀት ልዩ ስሙ መንደር 4 ላይ የጠላት ጦር 2-3 ቦታ ላይ ቆርጠው በወሰዱት እርምጃ አንድ ኮማንደር፣ አንድ ኦፊሰር፣ አንድ መቶ አለቃ ሚኒሻ ጠርናፊን ጨምሮ ከ15 በላይ ወታደሮች ሲገደሉ በርካቶች ከከባድ እስከ ቀላል ቆስለዋል። ቀሪው የጠላት ኃይል ሙትና ቁስለኛውን አዝረክርኮ አርቁምቢ መንደር 1 ተብሎ ወደሚጠራው አካባቢ መፈርጠጡን ነው እዙ ያስታወቀው። በዚህ የፋኖ የማድረግ አቅምና ፍጹም ጀግንነት በታየበት የቆረጣ ማጥቃት ከተደመሰሱ የአገዛዙ ወታደሮች በተጨማሪም በርካታ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። ቀሪ የጠላት ንብረቶችም እንዲወድሙ መድረጋቸው ተረጋግጧል። በሌላ ግንባር በእዙ ስር ከጌጤ ግርማ መብረቅ ክፍለ ጦርና ከታፈራ ለሙሳ ተናው ክፍለ ጦር የተውጣጡ አርበኞች በቅንጅት በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ቱሉ ጋና ከተማ በነበረ የጠላት ጦር ላይ በወሰዱት እርምጃ በርካታ ወታደሮችን ደምስሰው አመርቂ ድል አስመዝግበዋል። አርበኞቹ በድሽቃና በብሬን ሽፋን ታግዘው የጠላት ቁም ምሽጎችን ጭምር የሰበሩ ሲሆን ጠላት ጦርን አከርካሪ በመስመር በርካቶችን ደምስሰው ልዩ ልዩ የጦር መሳሪያዎችን ማርከው ታጥቀዋል። በተመሳሳይ በምስራቅ ወለጋ ዞን ጊዳያና ወረዳ ውስጥ ንጹሃን በመጨፍጨፍ ላይ የነበረ የጠላት ኃይል በአይሻ ሰይድ እዝ ስር ጀብደኞቹ አንገርጉትን ክፍለ ጦር አርበኞች በወሰዱት እርምጃ በርካታ ጠላትን ደምስሰው ቀጠናውን መቆጣጠራቸው ታውቋል። በዚህ ተጋድሎ ሞትና ቁስለኛ ከተደረገው የጠላት ጦር በተጨማሪ አገዛዙ የአማራን ሀብት ንብረት እየዘረፈ በተሽከርካሪ ሲጭንበት የነበረው ክሬን በፋኖ መማረኩንም አይሻ ሰይድ በህዝብ ግንኙነት መምሪያው በኩል የላከው መረጃ ያሳያል። ለዘመናት በስርዓታዊ ዘር ማጥፋት ዘመቻ ሲማቀቅ የኖረው የወለጋ ቤዛ አማራ ህዝብ በብልጽግና አገዛዝ የተጋረጠበትን የህልውና አደጋ ለመመከት ተደራጅቶ ጠላቶቹ ላይ የእሳት ማዕት እያወረደም ይገኛል። ራስን ከእልቂት የመታደግ ተፈጥሯዊ መብቱን ተጠቅሞ የተደራጀውና ብሶት የወለደው ጀግናው አይሻ ሰይድ እዝ ሰራዊት ብርቱ የሆነ የጸረ ማጥቃት እርምጃ በመውሰድ የህዝቡን ህልውና ለማረጋገጥ የሚያደርገውን ተጋድሎ አጠናክሮ እንደቀጠለ ነው።
በምዕራብ ጎጃም ቀጠና በብር አዳማ፣ ብስከን፣ በሰከላ አሸፋ አካባቢዎች ላይ በተደረገው ተጋድሎ በርካታ ያገዛዙ ወታደሮች ሲደመሰሱ 9 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር መዋሉ ታውቋል። በዚህ አካባቢ ከባድ ጉዳት ለደረሰባቸው ወታደሮች እገዛ ለማድረግ መነሻውን ከቡሬ እንጅባራ ከፍኖተ ሰላም አድርገው በተንቀሳቀሰ ተጨማሪ የጠላት ኃይሎች ላይ ዳግም በተሰነዘረ ጠንካራ የቆረጣማ ጥቃት በርካታ የጠላት ወታደሮች ተደምስሰዋል። ገዢ ቦታዎችን በጀግኖች ቁጥጥር ስር ገብቷል። በተያዘ በዚሁ በምዕራብ አማራ ጎጃም ቀጠና በቡሬ ግንባር በተደረገው ተጋድሎ የወረዳው ሰላምና ደህንነት ኃላፊን ጨምሮ ከ27 በላይ የአድማ ብተና አባላት መደምሰሳቸው ታውቋል። መነሻውን ከቡሬ ከተማና ከታዳጊዋ ቁጭ ከተማ እንዲሁም ከአለፋ አካባቢ አድርገው ንጹሃንን ለመጨፍጨፍና የአርሶ አደሩን ሀብት ንብረት ለመዝረፍ ጉልም ተብሎ ወደሚጠራው አካባቢ ለመግባት ሲገሰገስ የጠላት ብልጽግና ተላላኪዎች ላይ የፋኖ አባላት በወሰዱት ከባድ እርምጃ ነው ድል የተጎናጸፉት። ዝክረ ጀነራል አሳምነው ጽጌ በደማቅ ድል ተከብሮ አለ። ጠላት የአማራን አርሶ አደር ለመውረር እንደ አዲስ እቅድ አውጥቶ ቢንቀሳቀስም በየሄደበት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ እያስተናገደ ይገኛል። ሰኔ 15 ቀን 2018 ዓ.ም መነሻውን ከገነታ አቦ ማድረግ ወደ ደጋዳሞት ዘቅላ የተንቀሳቀሱ የጠላት ኃይል ከማለዳው 12 ሰዓት ጀምሮ በቴዎድሮስ 9ኛ ኮር 99ኛ ክፍለ ጦር በደረሰበት መብረቃዊ ጥቃት ሙትና ቁስለኛውን ሲያነሳ ወደ መጣበት መልሷል። በዛሬው ዕለት ደግሞ ከጠላት ጋር በተደረገው ትንቅንቅ በርካታ የጠላት ኃይል ሙትና ቁስለኛ የሆነ ሲሆን የነፍስ ወከፍ ክላሽንኮቭ እንዲሁም በርካታ ተኳሾችን በማረክ ዝክረ ጀነራል አሳምነው ጽጌ በተርቦች 99ኛ ክፍለ ጦር በደማቅ ሁኔታ በድል ተከብሮ ውሏል። አማራ በልጆቹ ታፍሮና ተከብሮ ይኖራል ሲል የአፋብን ቴዎድሮስ 9ኛ ኮር የህዝብ ግንኙነት መምሪያ መረጃውን አድርሶናል። በወሎ ግንባር ዛሬም በድል የታጀበ ግስጋሴ ሲደረግ ውሏል። የአፋብኃ ወሎ ቤት አማራ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር ከስርዓቱ ጨፍጫፊ ጦር በመክዳት ፋኖን ለተቀላቀሉ የሰራዊት አባላት የአማራ ፋኖ የትግል ዓላማን በተመለከተ የፖለቲካ ግንባታ መስጠት ወደ አማራ ትግል በፍላጎታቸው እንዲቀላቀሉ አድርጓል። ከሰኔ 10 እስከ 13 ድረስ ከአብይ አህመድ ዙፋን ጠባቂነት ወደ ፋኖ ሙሉ ትጥቃቸውን ከነነፍስ ወከፍ የቡድን መሳሪያ ጋር በመያዝ የተቀላቀሉት 16 የሰራዊት አባላትን ትላንት ሰኔ 14 2018 የአማራ ፋኖ ብሔራዊ ንቅናቄ ምክትል ህግ መምሪያ ኃላፊ አርበኛ መሐመድ ሞገስ የአማራ ፋኖ ወቅታዊ የትግል ሁኔታ ትግሉ የደረሰበትን ደረጃ የአማራ ፋኖ በደምና አጥንቱ ስለመሰረተው መሪ ድርጅት አፋብን የትግል አቋም የምርኮኞች አያያዝና የድርጅቱ የዲፕሎማሲ ቅቡልነት እንዲሁም ውጊያን እንዳሸነፍን የሚመለከቱ ማሳያዎችና ጦርነቱም ያለ ጥርጥር በስኬት ድል እንደምናሸንፍ ያሉትን መልካም አጋጣሚዎች እንዲሁም መሰል ጉዳዮችን ከስርዓቱ ከርተው ፋኖን የተቀላቀሉ የሰራዊቱ አባላት ከላይ የተዘረዙትን ጉዳዮች የፖለቲካ ግንባታ ሰጥተው ወደ ክፍለ ጦሩ መደበኛ ሰራዊት እንዲቀላቀሉ ተደርገዋል ሲል ነው የ35ኛ ክፍለ ጦር የህዝብ ግንኙነት መረጃውን ያቀረው። በዚሁ በወሎ ግንባር መረጃ እንቆያለን። የወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር 49ኛ ክፍለ ጦር ሁለተኛ ሻለቃ በአገዛዙ ሰራዊት ላይ መብረቃዊ ጥቃት ፈጽሟል። የ49ኛ ክፍለ ጦር በተለያየ አቅጣጫ የመጣውን ያገዛዙ ሰራዊት መብረቃዊ ጥቃት በመሰንዘር ነው ወደ መጣበት እንዲመለስ ያደረገው። የጨፍጫፊውና የአምባገነኑ ስርዓት ያለ የሌላ ኃይሉን በመያዝ ከጎብ የከተማ መነሻውን አድርጎ በሆሮ ቃሊም፣ ቀይ አፈር ካስገዳይና ወደ ጭራሮ አምባ እንቅስቃሴ ቢሞክርም የ49ኛ ክፍለ ጦር ሁለተኛ ሻለቃ ናብስቶች በሁሉም ግንባር የተቀናጀ ውጊያ ማድረግ ወደ መጣበት ሊመልሱት ችለዋል። ከናብስቶቹ አፈሙዝ የተረፈው የጠላት ኃይል ደግሞ እግሩ አውጭኝ ሲፈረጥጥ በየገደሉ ሲንከባለል ውሏል። የተቀረው የቆሰለ ጓዱን እንኳ ሳያነሳም ወደ ወልዲያ ከተማና ጎብዬ ከተማ እየፈረጠጠ ተመልሷል። የ102ኛ ኮር ቃሊም፣ ቦሮ፣ ሳንቃ ከተማ ሰፊ ቀጠናዎችን በመቆጣጠር የአገዛዙን ወታደር መፈናፈኛ በማሳጣት የአማራ ህዝብ የፖለቲካ ጥያቄ መሆኑን ለብልጽግና ምስለኔዎች ትምህርት የሰጠ ወደ ውጊያ እንደነበር ነው የዓይን እማኞች የገለጹት። በመጨረሻ በቦሮና ቃሊም በነበረው አውደ ውጊያ ከ49ኛ ክፍለ ጦር በተጨማሪ 11ኛ ክፍለ ጦር ቃኝ ጀግናዎች ከወንድሞቻቸው ጋር በመሰለፍ የጨፍጫፊውና የብሪተኛውን አገዛዝ ወታደር ሞትና ቁስለኛ በማድረግ በቀይ ቀለም ታሪካቸውን ጽፈዋል ብሏል የ102ኛ ኮር የህዝብ ግንኙነት መምሪያ። በመጨረሻም በአፋር ክልል የህወሓት ኃይሎች የከባድ መሳሪያ ጥቃት መፈጸማቸው ተሰምቷል። የሞርታር ጥቃቱ የተፈጸመው በአፋር ክልል ዞን 2 በመጋሌ ወረዳ አራዶ ተብሎ በሚጠራው አካባቢ መሆኑን ማረጋገጥ ተችሏል። ጥቃቱ ኢላማ ያደረገው የአፋር ክልል አድማ ብተና ኃይል የሰፈረበት ካምፕ ላይ መሆኑን ለማወቅ የተቻለ ሲሆን ከጥቃቱ በኋላ የተሰጠ አጸፋዊ ምላሽ እስካሁን የለም። በጥቃቱም ስለደረሰው ጉዳት ሆነ ስለጠፋ የሰው ህይወት የተገለጸ መረጃም የለም። ይህ የሞርታር ጥቃት በቅርቡ የፌዴራሉ መንግስት እየወሰደ ያለውን ተከታታይ የአየርና የድሮን ጥቃቶች ተከትሎ
በህወሓት በኩል እንዳጸፋዊ ምላሽ የተወሰደ ሊሆን ይችላል የሚሉ መላምቶች አሉ። ይሁንና ግን ከዚህ ቀደም ህወሓት ወይም የክልሉ ጊዜያዊ አስተዳደር በአፋር ክልል መንግስት ላይ በመሬት ላይ ለጸረ ህወሓት ኃይሎች ድጋፍ እየሰጣቸው ነው፣ በትግራይ ክልል ላይ ጥቃት እንዲፈጽሙ አመቻችታቸዋል የሚሉ ክሶችን ሲያቀርቡ እንደነበር የሚታወስ ነው። እስካሁን በጉዳዩ ዙሪያ ከአፋር ክልል መንግስትም ሆነ ከህወሓት በኩል ግን የወጣ መረጃ የለም። በቀጠናው ያለው ወታደራዊ ውጥረት ዛሬም እንደቀጠለ ነው። በርካታ የህወሓት ታጣቂዎች በአካባቢው ቅድመ ዝግጅቶች እየተደረጉ ስለመሆናቸው የተገለጸ ሲሆን ይህ ግን እስከ መቼና እንዴት ሊሆን ይችላል የሚለው እስካሁን ይፋ የሆነ ነገር የለም። ሁሉም እንደያመጣጡ ወደፊት የምንመለከተው ነው የሚሆነው። ውድ የዋስ ሚዲያ ቤተሰቦች አድማጭ ተመልካቾች ስለተከታተላችሁን አብራችሁን ስለሆናችሁ እጅግ አድርገን ነው የምናመሰግነው። የዩቲዩብ ቻናላችን አዲስ ከመሆኑ ጋር ተያይዞ ለበርካቶች ተደራሽ እንደሚሆን ላይክ፣ ሸርና ሰብስክራይብ በማድረግ እንድትወዳጀውን አክብሮታዊ ግብዣችን ነው። የዕለቱ መረጃዎች በዚሁ ተቋጭተዋል። በሌላኛው መረጃ ዳግም እንገናኛለን። ሰላም ቆዩን።